ሰላም ጤና ይስጥልኝ የተከበራችሁ ውድ ጓደኞቼ እንደምን አላችሁ? ሁሉ ሰላም እንደሆነ ተስፋ አደርጋለሁ። እኔ በጣም ደህና ነኝ። እንግዲህ ያው እንደሚታወቀው ሁሉ ጊዜ በዚህ ቻናል አሊያም በዚህ ሚዲያ ሰፊ የሆኑ ሐሳቦችን እያነሳን እየተማማርን ያለነው በዩቲዩብ ታሪክ ውስጥ እጅግ በርካታ የሆኑ ታዋቂ ወይም ፌመስ የሚባሉ ሰዎች ሰፊ ሐሳቦቻቸውን ያቀርባሉ። ከነዛ የምንማር ሰዎች አለን። እንደዚሁም ደግሞ ጥቃቅን ከሚባሉ ነገር ግን ሐሳባቸው ካልተደመጠላቸው ሰዎች ደግሞ የምንማር ሰዎች አለን። እንግዲህ ከዛ መካከል እኔም ይጠቅማል፣ ይበጃል፣ ይረባል፣ በእኛ ህይወት ውስጥ አስተማሪ ነው ብዬ የማስበውን ነገር ሁሉ ጊዜ ወደ እናንተ አቀርባለሁ። እናንተም ሐሳብ አስተያየታችሁን እየሰጣችሁኝ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁኝ እያበረታታችሁኝ ትገኛላችሁ። ከልብ አድርጌ አመሰግናለሁ። እንግዲህ አሁን ያለንበት ወራት እንደ ኢትዮጵያውያን ዘመን አቆጣጠር ጥቅምት ወር ላይ 2018 ዓመተ ምህረት ላይ ነው ያለነው። 2018 ዓመተ ምህረትን ከተቀበልን እንግዲህ ሁለተኛ ወራችንን ዛሬ እየቋጨን ነው ወይም እየጨረስን ነው። በሁለት ወር ውስጥ ምን ሰራን፣ ምን አከናወንን፣ ምንስ ደግሞ አዳዲስ ነገሮችን ሸመትን፣ ደግሞ ከሰራናቸው ነገሮች ውጤታማ የሆነው ነገር የትኛው ነው፣ ስኬታማስ ያደርገን መንገድ ላይ እየተራመደ ያለው ነገር የትኛው ነው የሚለውን ታያላችሁ ብዬ አስባለሁ። በእርግጥ ነው ኢትዮጵያውያን አዳዲስ ዓመታት ሁልጊዜ ወደኛ ህይወት ውስጥ ሲመጡ አዳዲስ ሐሳቦችን በአላማነት ወይም ደግሞ በዚህ ዓመት እንዲህ ያደርጋለሁ እንዲህ ይሰራለሁ ብለን ሰፊ ነገሮችን ዘርዝረን ጽፈን እንይዛለን። ነገር ግን ወደ ኋላ መለስ ብለን የጻፍነውን ጽሑፍ አሊያም ደግሞ ያሰብነውን ሐሳብ መገምገም ያስፈልገናል። በእነዚህ ሁለት ወራት ውስጥ ምን ሰራው፣ ምን አከናወንኩኝ፣ ለዓላማዬስ እገዛ ሊያደርግልኝ የሚችል ነገር ምን ተማርኩኝ፣ ወይም ደግሞ የፈለኩትን ነገር ለመድረስ አንድ እርምጃ ወደፊት ተራምጃለሁ የሚለውን ነገር ማየት ይፈልጋል። በእርግጥም አዎ ከ12ቱ ወራት መካከል 2 ወራት ተገባደዋል ወይም ደግሞ 2 ወራት አልቀዋል። 12 ወራት ነው በኢትዮጵያ አቆጣጠር ወይም ደግሞ ጳጉሜ ተጨምሮ 13 ወራት ነው ያለን። ነገር ግን ሁለቱን ወራት ስናገባድድ አሊያም ስንፈጽም የሚቀረን 10 ወራት ነው። በዚህ 10 ወራት ውስጥ ምንድነው ላከናወን ያሰብኩት? ከእቅዴ ከዓላማዬ ጋር የሚሰናሰል የሚሄድ ነገርስ እየሰራው ነው ያለሁት? ሁልጊዜ ልናስበው፣ ሁልጊዜ ልናልመው፣ ሁልጊዜ ይሄ እዚህ ነገር ላይ ኮንሰንትሬት ልናደርግ ያስፈልጋል ብዬ አምናለሁ። እውነት ነው 2 ወር እጅግ በጣም ሰፊ ነው። በ2 ወር ውስጥ በርካታ ጉዳዮች ይከናወናሉ፣ በርካታ ጉዳዮች ይሰራሉ። እናንተም የሰራችሁትን ነገር ወደ ኋላ መለስ ብላችሁ ተመልክታችሁ ለሚቀጥሉት 10 ወራት እንደ ስንቅ ሊሆናችሁ የሚችል ነገር ከሆነ አበረታታችሁ ልቀጥሉበት ያስፈልጋል ብዬ አምናለሁ። መልካም እንግዲህ ያው እኔ ሁልጊዜ ሐሳቦችን ነው የማነሳው። እነዚህ ሐሳቦች ደግሞ በእኛ ህይወት ውስጥ አንዳች ነገር እንዲፈጥሩና ዘመናችንን ከምንቃተትበት ከምንሰቃይበት ከድህነት ወይም ደግሞ ከልዩ ልዩ ችግሮች ነፃ የምንወጣበት እንዲሆን ነው የምመኘውና ያንን ነገር ነው ሰዎችን ትሪት የማደርገው። በዛ ጉዳይ ላይ ነው ሰዎች እንዲነቃቁ እንዲበረታቱ የማደርገው። ይህንንም ለማድረግ ሁልጊዜ እንደምለው መጀመሪያ ሰው ከራሱ ነው መጀመሪያ ያለበት፣ ራሱን ነው ማየት ያለበት፣ ራሱን ነው መጀመሪያ መለወጥ ያለበት፣ ራሱን ነው ማሸነፍ ያለበት። ሰው ራሱን ካሸነፈ፣ ሰው ራሱን ከለወጠ፣ ሰው ራሱን ከተመለከተ፣ ወደ ራሱ ካየ በውጪ ያለው ጉዳይ ብዙም አያስጨንቀውም፣ ብዙም ደግሞ አያስለፋውም። ምክንያቱም የሚሄድበትን መንገድ ያውቀዋል፣ የሚራመድበትን አረማመድ ያውቀዋል፣ ምን ማድረግ እንዳለበት ያውቀዋል። በዓላማ የታጠረ በዓላማ የታገዘ እንዲሁም ደግሞ ከዚህ ቀደም እንዳልኩት ራዕይ ያለው ወደፊት ምን ሊያደርግ እንደሚችል እያንዳንዱን ነገር ሰንዶ የያዘ ነው ማለት ነው። ነገር ግን እንደዚሁ ዝም ብለን አባቶች እንደሚሉት በተማላ ይላሉ። እንደው ዝም ብሎ በነገር ተነስቶ እንዲህ ያደርጋሉ ብሎ መነሳት ውጤታማ ላይ ያደርገን ይችላል። በእርግጥ እድል አንዳንድ ጊዜ ወደ ውጤት ሊያመጣ ይችላል። ነገር ግን እድል ከስንት አንድ ነው ሊሆን የሚችለው። የትጋት ሰው፣ የልፋት ሰው፣ የድካም ሰዎች ከሆናችሁ ግን ዛሬ ያደረጋችሁት ነገር ለነገ መወጣጣችሁ እንዲሆን ወይም ደግሞ ማደጊያችሁ እንዲሆን መሰላላችሁ እንዲሆን መወጣጣችሁ እንዲሆን
ሊሆን ያስፈልጋል። አሁን መወጣጫ ካላበጃችሁ ወይም ደግሞ አሁን መሰላል ካላበጃችሁ ነገ ምናልባትም ወደ ላይ ከፍ ብላችሁ ለመታየት የምትችሉበት አቅም ላይኖራችሁ ይችላል። ስለዚህ እያንዳንዱ ነገር የሚጀምረው ከመሬት ነው። ከራስ ይጀምራል፣ ወደ መሬት ይወርዳል። ወደ መሬት የሚወርደው ነገር ጡብ እያስቀመጣችሁ ነው የምትሄዱት፣ ወይም ደግሞ ግንባታችሁን ጀምራችኋል ማለት ነው። ስለዚህ የጀመራችሁት ግንባታ አድጎ እናንተን ከፍ ሊያደርጋችሁ ማንበብ ከሆነ በደንብ አድርጋችሁ ማንበብ፣ መስራት ከሆነ በደንብ አድርጋችሁ አድመታችሁ መስራት፣ ከልዩ ልዩ መጻሕፍቶች ሐሳብ መሸመት ከሆነ በንባብ ዕውቀት ማዳበር ከሆነ ያንን ነገር በደንብ አድርጎ ማዳበር፣ እንደዚሁም ደግሞ ከሰዎች ጋር ተወያይታችሁ ሐሳብ መሸመትና ሐሳብ መገብየት አሊያም ደግሞ ሐሳብ መሸጥ ከሆነ ፍላጎታችሁ ያንንም ሳትፈሩ ሳትረበሹ በደንብ አድርጋችሁ ማየት ያስፈልጋል፣ ወይም ደግሞ በደንብ አድርጋችሁ ማጤን ያስፈልጋል። ስለዚህ ወዳጆቼ ሁልጊዜ እንደምላችሁ ዩቲዩብን ስትመለከቱ እንደው በዋዛ ፈዛዛ ብቻ ጉዳዮቻችሁ አልፈው ጥቅም ለሌለው ነገር ወይም ላረባ ነገር ጊዜያችሁን እንዳታባክኑ እመክራለሁ። ሰው ጊዜው በዚህ ምድር ላይ የሚሰጠው አንዴ ነው። ትላንትና የተሰጡን 2 ወራቶች አሁን አልፈዋል። ነገ ከነገ በስቲያ አናገኛቸውም። መስከረምና ጥቅምት አልፈዋል። በቃ አሁን ከዚህ በኋላ ህዳር ነው። እንደ ኢትዮጵያውያን አቆጣጠር ህዳር ላይ ነው የምንገባው። ህዳር ደግሞ ሌላው 3ኛው ወር ነው። ልብ አድርጉ። 2 ወራቱ ምን ተከናወነበት ብላችሁ አስባችሁ ጥሩ ነገር ሰርታችሁበት ከሆነ ደግሞ ህዳር ላይ የተሻለ ነገር ለመስራት የምትችሉበትን አቅም ትይዛላችሁ ማለት ነው። ይህ ካልሆነ ግን ዝም ብሎ ዘጥ ይላሉ አባቶች ሲናገሩ፣ ታላላቅ ሰዎች ሲናገሩ ትርፉ ዘጥ ነው ይላሉ። ዝም ብሎ ቁጭ ብድግ ማለት ብቻ ነው፣ ውጤት የለበትም ማለት ነው። ስለዚህ ወዳጆቼ መስከረምና ጥቅምትን በመልካም ነገር አሳልፈን ውጤት ይዘንበት ከሆነ ህዳር ደግሞ የተሻለ ነገር እንዲሆን የተሻለ ነገር በእኛ ህይወት ውስጥ እንዲያመጣ እንጠብቃለን ማለት ነው። ይሄንንም ለማድረግ ወትሮው እንደምለው እስቲ ራሳችሁን በደንብ አድርጋችሁ ተመልከቱ። ምን ላይ ነው የኔ ጉዳይ የሚያጠነጥነው? ወይም ደግሞ እኔ ምን ላይ ነው ተሰጥኦ ያለኝ፣ ጸጋዬ ምን ላይ ነው የሚለውን ነገር ማየት ይፈልጋል። ይህንን ካወቃችሁ ካያችሁ በኋላ ሌላው ነገር አያሳስብም፣ እዳው ገብስ ነው እንደሚባለው። ስለዚህ ወዳጆቼ ይህንን ቪዲዮ የምትከታተሉ የምትሰሙ የምታደምጡ ሰዎች አብራችሁኝ ልትሆኑ ጋብዛለሁ። ሀሳብ አስተያየት ካላችሁ አስቀምጡልኝ። ሰላማችሁ ይብዛልኝ። መልካም ጊዜ መልካም ለተሰንበት እንዲሆንላችሁ ከልብ አድርጌ እመኛለሁ። ደህና ሁኑልኝ። ባይ ባይ ወዳጆቼ።